ሰላም ሰላም ውዶችዬ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም እንደሆናችሁ አምናለሁኝ። እንዴት ናችሁ? ሰላም ናችሁ? በእውነት ብዙዎቻችሁ ጠፋሽ አቆምሽ እንዴ እያላችሁ በጣም ጠይቃችሁኛል። አላቆምኩም በአንዳንድ ነገሮች ያው አለመመቻቸት ምክንያት ነው ልዘገይ የቻልኩት። እስኪ ዛሬ ለዩቲዩብ ቤተሰቦቼ እ በነገራችን ላይ ብዙዎቻችሁ ዲዛይነር መሆኔን አታውቁማ እና ዲዛይነርነት የድካሜ ውጤት የተማርኩት ትምህርት ነውና መማር ብቻ ሳይሆን የተወሰነ ጊዜ በማስተማርም ሰርቼበታለሁ እና ከዚህ በኋላ እንግዲህ መጠሪያዬን ዲዛይነር ቤዛ ነኝ ብዬ ብመጣ አዲስ ነገር እንዳይሆንባችሁ ውዶችዬ። እነዚህን የመሳሰሉ ቆንጆ ቆንጆ ሽፎኖችን ያው እየሰራሁ ለእናንተ በማቅረብ ታውቁኛላችሁ። እስኪ እዩዋቸው፣ ኮምቱባቸው፣ ያምራሉ። በእውነት እነዚህን ልብሶች አለማድነቅ አይቻልም። በጣም ነው የሚያምሩት። እኔ ወድጃቸዋለሁ፣ እናንተም ደግሞ እንደምትወዷቸው አምናለሁኝ። እና ቤተሰቦቼ አልጠፋም፣ በቀጣይነት ቪዲዮ እመጣለሁ። እነዚህን ደግሞ ላይክ በማድረግ ቪዲዮውን እንድትጀምሩ እጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። በእውነት ግን ጠፋሽ ዩቲዩብ አቆምሽ እንዴ ተውሹ እያላችሁ ለጠየቃችሁኝ ቤተሰቦቼ ከልቤ በጣም አመሰግናለሁ። በጣም ወዳችኋለሁ። ሰላም ሁኑልኝ። አስተያየታችሁን እጠብቃለሁ። ወደዳችኋቸው ልብሶቼን የሚለውን በሌሎች በዘመናዊ ከሽፎን ውጪ በሆኑ ዲዛይኖች ደግሞ ብቅ እልላችኋለሁ። ማወቅ መማር ለምትፈልጉ ደግሞ ከአለካክ ጀምሮ እሰራላችኋለሁ። ቴንኪው